إن الحمد لله نحمده ونستعينه ونستهديه ونعوذ بالله من شرور أنفسنا ومن سيئات أعمالنا. من يهده الله فلا مضل له ومن يضلل فلا هادي له. أشهد أن لا إله إلا الله وحده لا شريك له وأن محمدا عبده ورسوله. أما بعد، السلام عليكم ورحمة الله وبركاته። ውድ የቻናላችን ቤተሰቦች ዛሬ ርዕሳችን የሚሆነው ስለ ፍጥረት መጀመሪያ ነው። ቪዲዮን ስንጀምር ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ወደ ቪዲዮ። አላህ ጥራትና ምስጋና ይገባው። አላህ ድሮም ነዋሪ ዘላለምም ነዋሪ የሆነ ጌታ ነው። አላህ ፍጥረቱን መፍጠር ሲጀምር በአርሽ ነው። አላህ በመጀመሪያ አርሽን ፈጠረ። አርሽ የሚባለው ከምናስበው በላይ በጣም ግዙፍ የሆነ ነው። ከአርሽ አካል ውስጥ አንድ ትንሽዬ ኩርሲ የሚባል ቦታ አለ። ኩርሲ እና አርሽ ሲነጻጸር ከአንድ ትልቅ በረሃ ውስጥ አንድ የጣት ቀለበት ያህል ነው። ይህ ኩርሲ የሚባለው ደግሞ ስፋቱ ከሰማይና ከምድር በጣም ይበልጣል። አላሁ አክበር። አርሽ የሚባለው በጣም ከሀሳባችን በጣም ትልቅ ነው። አላህ ይሄን አርሽ ከፈጠረው በኋላ ውሃ ላይ አኖረው። ከዚያም አላህ ብዕርን ፈጠረ። ብዕርን ከፈጠረ በኋላ ጻፊ አላት። ብዕሯም ምን ጽፋለሁ ጌታዬ ሆይ በማለት ጠየቀች። አላህም እስከ የውመል ቂያማ የሚሆነውን ሁሉ ጻፊ አላት። ብዕሯም ምንም ሳታስቀር አላህ ሁሉንም ነገር ስላሳወቃት በለውሐል መሕፉዝ ላይ ምንም ሳታስቀር ጻፈች። ከዚያም ከ50,000 ዓመት ቆይታ በኋላ አላህ ሰማይና ምድርን በ6 ቀናት ውስጥ ማለትም 2 ቀን ምድርን፣ 2 ቀን ሰማይን፣ 2 ቀን ደግሞ ምድርና ሰማይ መሃል ያሉትን ፍጥረታቶች ፈጠረ። ምድርና ሰማይ ሲፈጠሩ ሁለቱም ተጣብቀው ነበር። ከጊዜ በኋላ በድንገት በጣም ትልቅ ፍንዳታ ከዚህ ግዙፍ ዓለም ተሰማ። ፍንዳታውም ሰማይና ምድር የሚላቀቁበት ጊዜ የተሰማ ፍንዳታ ነበር። እንግዲህ አላህ በእንደዚህ ያለ ነው ፍጥረቱን መፍጠር የጀመረው። በፓርት 2 እስከምንገናኝ አሰላሙ አለይኩም ወራህመቱላህ።